ጤና ይስጥልኝ። የታሪክ ማህደር ሊገለጥ የህልሞች ቲያትርም አዲስ ምዕራፍ ሊጀምር ነው። የማንቸስተር ዩናይትድ ደጋፊዎች ሆይ አዲሱ የሰሜን ዌምብሌ ሊመጣ ጥቂት ዓመታት ብቻ ቀርተውታል። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ በወጡ ትኩስ መረጃዎች መሰረት ማንቸስተር ዩናይትድ በ2 ቢሊዮን ፓውንድ ወጪ 100,000 ተመልካቾችን የሚያስተናግድ ግዙፍ ስቴዲየም ለመገንባት በይፋ ስራ ጀምሯል። ታዋቂው አርክቴክት ሮማን ፎስተር የነደፈው ይህ ስቴዲየም ስፖርታዊ ማዕከል ብቻ ሳይሆን የማንቸስተር ዩናይትድ አዲስ ማሊያ እንደሚሆን ይጠበቃል። ክለቡም በቅርብ ኮሌት ሮቼን የፕሮጀክቱ ዋና መሪ አድርጎ መሾሙ እቅዱ ከወረቀት ወደ መሬት መውረዱን አረጋግጧል። አዲሱ ስቴዲየም በ2030-31 የውድድር ዘመን ለአገልግሎት ክፍት ሲሆን እስከዚያው ግን ታሪካዊው ኦልድ ትራፎርድ ለትውልድ የሚተላለፍ ትዝታውን አኑሮ ስንብቱን ያደርጋል። ታሪክ ሲታደስ ታላቅነትም አብሮ ይወለዳል። ከዩናይትድ መንደር የሰማነው አዲሱ የህልም ጉዞ ይህንን ይመስላል። ስለተከታተላችሁ እናመሰግናለን። ዩቲዩብን ሰብስክራይብ በማድረግ ደውል ምልክቷን በመጫን አብረውን ሁሌም ቢሆን ይሁኑ። ሰላም፣ ጤናና ፍቅር ለሀገራችን ይሁን።